አሁን ጋር ዛሬ ደግሞ በአዲስ ቪዲዮ ተገናኝተናል። ዛሬ የምናየው ስደት ላይ የምንኖር ሰዎች ወይ ደግሞ ሀገር ቤት የምንኖር ሰዎች የሳምንት አስቤዛ ስናደርግ ወይ የወር አስቤዛ ስናደርግ ምን ምን እቃዎች ነው የምንገዛው? ዛሬ የኔን ኤክስፒሪየንስ አሳያችኋለሁ። ምን ምን እንደምገዛ እናያለን። አልዲ ነው የምንገባው። የተሻለ ሱፐርማርኬት ብዬ ነው የማስበው። ለምን እንደሆነ በደንብ ሌላ ቪዲዮ ሰራላችኋለሁ። ይሄን ቪዲዮ በስትክክል ይዩት፣ ላይክ፣ ሰብስክራይብ፣ ሼር አድርጉት። ወደ ቪዲዮ እንገባለን። ይመቻችሁ። እና ጋይስ አሁን ገብተናል። ውስጥ ያለነው መጀመሪያ የምናየው ቬጂቴብልስ ኤንድ ፍሩትስ ነው እና ብዙ ሰው የሚመስለው ፍሬሽ ቬጂቴብል መብላት የተሻለ ይመስላል፣ ግን በጣም የተሻለው ማለት ፍሮዝን ቬጂቴብል ነው። አሁን የምንሄደው ቀጥታ ወዴት ነው? ወደ ፍሮዝን ሴክሽን የምንሄደው። አዮ ጋይስ አሁን ፍሮዝን ሴክሽን ላይ ያለ ነው እና አሁን እዚህ ውስጥ ፍሮዝን ሴክሽን ውስጥ ምን ምን መግዛት እንደምንችል እናያለን። መጀመሪያ የምናየው ምንድነው? ፒስ፣ ግሪን ፒስ። እሺ ግሪን ፒስ አንዱ ነገር የምገዛው ይሄን አክቹሊ ማለት ነው ጋይስ፣ ከፍሬሽ ቬጂቴብል ፍሮዝን ቬጂቴብል በጣም የተሻለ ነው። የደረቀ ቬጂቴብል በጣም የተሻለ እና ፍሮዝ ሲደረግ መጀመሪያ ላይ ፍሬሽ እያለ ነው። ገና በአንድ ቀን ተቆርጦ በአንድ ቀን ነው ፍሪጅ ውስጥ የሚገባው እና ሁሉም ኒውትሪየንቱ ሎክድ ኢን። ስለዚህ ፍሮዝን ቤሪስ ኦር ቬጂቴብልስ አር ማች ቤተር ዛን ፍሬሽ። ሁለተኛው ደግሞ የምናየው መሰላችሁ? ቢትሩት ካገኘን ፍሮዝን ቢትሩት፣ ግን ቢትሩት የሚገኝ አይመስለኝም እዚህ ውስጥ። አሁን መጀመሪያ የምናየው ደግሞ ቀይ ስር ነው ጋይስ። ቀይ ስር በጣም ኢምፖርታንት የሆነ አትክልት ነው። ናይትሬትስ አለው፣ ፎሌት አለው፣ ፖታሽየም አለው፣ ፋይበር አለው እና በጣም ደማችንን ይሞላልናል። በዛ ላይ ለአእምሮአችን በጣም አሪፍ ናቹራል ናይትሬት ስላለው ማለት እና ግን ደግሞ መጠንቀቅ ያለባችሁ ቀይ ስር ስትበሉ ማለት ነው፣ በተለይ ኩላሊት ጠጠር ያለባችሁ ሰዎች ጥሬ ባትበሉ እና ደግሞ በብዛት ባበሉ ቢትሩት ይመረጣል። ቀይ ስር በጣም ብዙ ባበሉ ይመረጣል፣ ምክንያቱም ኦክሲዴት ስላለው የጠጠር ላለባችሁ ሰዎች ትንሽ እንትን ይላል። ይሄን እንይዘዋለን ማለት ነው። እሺ አሁን ወደ የሚቀጥለው እንዳለን። ሌላኛው ደግሞ በጣም ከመደርደሪያው ላይ የምንዘለው ብዙ ጊዜ አበሾች በተለይ ብዙ ማንበለው ነገር ምንድነው? ማሽሩምስ ቪታሚን ቢ ያለው፣ ሴሌኒየም፣ ፖታሽየም፣ ፋይበር አለው እና በተለይ ሴሌኒየም እና ቪታሚን ቢውን በአሪፍ መጠን እናገኘዋለን እና ጥሩ ፕሮቲን ኮንተንትም አለ። ንጹህ ፕሮቲን፣ አሪፍ ፕሮቲን ማግኘት የምትፈልጉ ከሆነ ማሽሩም ያዟት፣ ጸዴ ነገር እና ማሽሩም ደግሞ የተለያየ አይነት ማሽሩም ማግኘት ትችላላችሁ። አሁን የዚህ ከሀገሩ የሚበቅል ነገር ጥሩ ነው። በብዛት ምድረው ብሪቲሽ ቤቢ ባተን ማሽሩምስ እና ማሽሩምስ እንይዛለን። እና ሌላ አሁን ደግሞ የምናየው ጋይስ ሲሪያል ቁርስ የምንበላው ነገር ምንድን ነው? አሁን ለምሳሌ ሰው እነዚህን ይበላል። people like this ምናምን these are not bad፣ ግን ምንድን ነው የሚሻለው መሰላችሁ ጋይስ? ፕሮፐር ፖሪጅ ኦትስ። አሁን ውስጥ ያለው ኢንግሪዲየንቱ ምንድን ነው? just oat flakes, nothing, no sugar, no anything። እና ይሄን ብገዙ ማለት ነው ዋጋውም ብታዩት 85 ሳንቲም ነች፣ just 85p ጋይስ። አሁን የዚህ ልዩነቱን ላሳያችሁ። ኢንግሪዲየንቱ ነው ውስጥ ያለው ኢንግሪዲየንት እና ምን ያለው መሰላችሁ? ኦት ፍሌክስ 80% ነው ያለው። ሌላው ሹገር እና ፍሌቨሪንግ ሳልት ምናምን እና እነዚህ በሽቶች የሚመጡት ማለት በእንደዚህ በተለይ ፍሌቨሪንግ እና አድድ ሳልት በጣም መጥፎ ነገሮች ናቸው። ሹገር ራሱ ኖርማል ሹገር አይደለም የሚጨምሩት፣ በጣም ፕሮሰስድ የሆነ ሹገር ነው የሚጨምሩት እና ዶንት ባይ ዲስ ቲንግስ። ዶንት ባይ ምንም አይነት ከአንድ ነገር በላይ ነገር ከተጨመረበት እንዳገኙ። አሁን ይሄን አንድ ነገር ብቻ ነው ያለው፣ only oat flakes. You can get it 85p, imagine. Yeah guys, ደርሰናል። the next thing is peanut butter። በጣም ኢምፖርታንት ነገር peanut butter ማለት በተለይ ፕሮቲን በሚያስፈልጋቸው ስፖርት ለሚሰሩ ሰዎች ምናምን this is the best thing you can get። እና ስገዙ አጠቃላይ ፒነት ብቻ፣ ሮስትድ ፒነትስ ብቻ 100% ፒነትስ like ሳልትድ ምናምን ኦይል የሌለው ምናምን እና ፒነት በተር ምን አለው መሰላችሁ? በጣም ሄልዚ ፋት አለ፣ ጸዴ ፕሮቲን አለ፣ ቪታሚን ኢ አለ እና አሪፍ መጠን ማግኒዚየም አለ። እና ማግኒዚየም ሰፕሊመንት ምናምን ከምትወስዱ ከመግባችሁ እንደዚህ አይነት ነገሮች ብትወስዱ መጨረሻ ስንት ብር እንደምከፍል አጠቃላይ ስንት ብር እንደምከፍል አሳያችኋለሁ። እና ውድ ነው ወይስ ኤን ያለው የሚለውን እናያለን። ይመቻችሁ። ለጋቶ ኢንግሪዲየንት እንደምታዩት ምድረው ኤግስ እንቁላል እና እንቁላል ስትገዙ ማለት ነው መጠንቀቅ ያለባችሁ ነገር እንቁላል አክቹሊ ሁሉም እንቁላል ነው። ፕሮቲን ያለው መጠን ተመሳሳይ ነው፣ ፋት ያለው መጠን ተመሳሳይ ነው። የሚለየው ግን ምንድነው? ኦርጋኒክ እንቁላልና ኦርጋኒክ ያልሆነ እንቁላል የሚበሉት ነገር ነው የሚለያየው። የሚበሉት ኦርጋኒክ ፊድ ነው የሚበሉት፣ እነዛ ደግሞ ኦርጋኒክ ፊድ አይደለም የሚበሉት። እሱ ምን ለውጥ ይፈጥራል መሰላችሁ? የቪታሚን ኮንተንቱን እና ኦሜጋ 3 ኮንተንቱን በጣም ይቀንሷል። ጋዝ የሚበሉት ደህና ምግብ ስላልሆነ ማለት ጂኤምኦ ነው የሚበሉት፣ የጄኔቲካሊ ሞዲፋይድ ኦርጋኒዝምስ ነው የሚበሉት። ካገኛችሁ ኦርጋኒክ ኤግስ አር ማች ቤተር። ትንሽ ዋጋው ሊጨምር ይችላል፣ ግን አሁን ደግሞ ምን ገዛ ነው መሰላችሁ? ኦሊቭ ኦይል ገዛ ነው። እሺ ይሄን ኦሊቭ ኦይል አያችሁት? ኤክስትራ ቨርጂን ኦሊቭ ኦይል እና
ሁሉም ኤክስትራ ቨርጂን ኦሊቭ ኦይል ኢዝ ናት ዘ ሴም ዩ ኖ ስላለ ብቻ እንደዛ አይደለም። ምድሮ ማየት አለባችሁ መሰላችሁ ሶርሱ ከየት እንደሆነ ዋናው ማወቅ ያለባችሁ ሶርሱ ከየት እንደሆነ ከአንድ ቦታ ብቻ መሆን አለበት። ከተለያየ ሀገር ከመጣ አሁን ለምሳሌ ከስፔን ከጣሊያን ከምናምን ብሎ 3-4 አይነት ሀገር ከመጣላችሁ ሚክስድ ነው ማለት በጣም ኳሊቲ በጣም የወረደ ነው የሚሆነው በእርግጠኝነት። ከአንድ ቦታ ብቻ ከሆነ ግን ቦታው ይታወቃል ከየት እንደሚመጣ። አሁን የምንድነው የሚለው ግሮውንድ ኢን ሪጅን ኦፍ ፑግሊያ ኢን ሳውዘርን ኢትሊ እና ኦሊቭ ኦይል ተጠቀሙ። ማወቅ ያለባችሁ ነገር ሙቀት አይፈልግም። ከፍተኛ ሙቀት ላይ ካደረጋችሁ ጥቅሙ ጠፍቶ በጣም መርዛማ ነው የሚሆነው። ፖሊፊኖልሱ በአጠቃላይ ይተናል። ከዛ በላይ ደግሞ ፍሪ ራዲካልስ ሲባሉ ይፈጥራል እና ፍሪ ራዲካልስ ካንሰር በጣም በማምጣት ይታወቃሉ። ከፍተኛ ሙቀት ለጥለሱ ትንሽ የሙቀት ከተቻለ ግን ጥሬውን በበሉት በጣም አሪፍ እንይዘዋለን። ስንት ብር ነው? 8 ብር ነው 7.99። በእነዚህ በላስቲክ ማሽን ማየት ትችላላችሁ። እንደዚህ አይነት አሁን ይነያችሁት look at these guys እንደዚህ ከደረቀባችሁ እንደዚህ ምናምን በጣም ጥሩ ኦይል ነው። ጥሩ ኦሊቭ ኦይል ነው። ቀዝቃዜ ሲሆን ይርቃል፣ ችግር የለውም። ሙቀት ላይ ብቻ ታስቀምጡት። ፀሐይ ያለበትና ሙቀት ቦታ ላይ ታስቀምጡት። ግን በፕላስቲክ ብሊች ስለሚያደርግ በፕላስቲክ ባገዙ ይመረጣል። በጠርሙስ ያለ ኦሊቭ ኦይል ግዙሽ። እኔ ይሄን ነው የምገዛው። የስንት ብር ለውጥ ነው ያለው? የአንድ ብር ከምናምን ለውጥ ነው ያለው። አሁን ደግሞ የምናየው ምንድነው ሳርዲንስ ወይ ደግሞ ማክሮልስ የተለያዩ ናቸው፣ ግን ተመሳሳይ ነገሮች ናቸው። ስላጣው ሳርዲን ስላጣው ነው ይሄን የምገዛው። ልክ 89 ሳንቲም 90 ሳንቲም ነው አልዲ፣ ግን በጣም አሪፍ ሶርስ ኦፍ ኦሜጋ 3 እና ፕሮቲን እና ደግሞ ከቱና በጣም ይሻላል። ለምሳሌ ሳርዲን ወይ ማክሬል ከቱና የሚሻለው ማለት እነዚህ ማክሬልስ ትንንሽ እንስሳቶች ናቸው እና እድሜያቸው ረጅም አይደለም በጣም። እነ ቱና ግን በጣም ትልቅ እንስሳቶች ናቸውና በጣም ረጅም ዓመት የሚኖሩ እንስሳቶች ናቸው። ስለዚህ ባህርና ውቅያኖስ ሲበከል ወደ እነሱ ነው የሚገባው እና እኛ ስንበለውም የእኛን ጤና ነው የሚበክለው ማለት። በብዛት በተለይ በሜርኩሪ በምናምን በሄቪ ሜታልስ የተበከሉ ናቸው እነ ቱና ማለት። ብዙ ጊዜ ባበሉ ይመከላል። ማክሬልስ ግን ብዙ የተበከለ አይደለም፣ በጣም አሪፍ። የሚቀጥለው ደግሞ ፍሩት ላይ ነው። የመጀመሪያው ፍሩት ኪዊ ነው። ኪዊ በጣም ኢምፖርታንት የሆነ ፍሩት ቪታሚን ሲ፣ ፋይበር እና ፖታሺየም ነፍን ያለው ማለት ጋይስ። ስለዚህ ፖታሺየም እና ማግኒዚየም መውሰድ አትፈልጉም ማለት እነዚህ አይነት ምግቦችን በሉ ከሆነ። ሌላ ደግሞ ማለት ምንድነው ማንድሪንስ ወይ ብርቱካን። ማንድሪን ምን አለው መሰላችሁ ጋይስ? በጣም ብዙ ቪታሚን ሲ ያለው ፍላቮኖይድስ አለው እና ፋይበር አለው። እና ደግሞ ስትበሉ ነው ማለት ፍሩቶች ስትበሉ ማለት አትጨመቁትሽ። ፍሩቱን ሆል ፍሩት ሙሉን ፍሩት በሉት። ፋይበሩ ያለው የሚጨመቀው የሚጣሉ ላይ ነው እና ፋይበር ደግሞ በጣም ኢምፖርታንት ነው ለሰው ለዳይጀስሽን ማለት በተለይ ማለት እና እኔ እንዳረሱ። የሚቀጥለው ደግሞ ጋይስ ምንድነው ፓምኪን ሲድ የዱባ ፍሬ ማለት ነው። በጣም ኢምፖርታንት ነገር ጸድ ሚኒራልስ እና ማግኒዚየም እና ፖታሲየም እና ዚንክ፣ ሴሌኒየም እና አይረን፣ ፎስፈረስ ምናምን ብዙ ማታውቃቸው ነገሮች ይላሉ እና በጣም ኢምፖርታንት ነው ለብሬን ሄልዝ። በጣም ጸዴ ነገር እና ሲድ ደግሞ ሚክስድ ሲድ ብታገኙ ፓምኪን ሲድ ብቻ ሳይሆን ለምሳሌ ሰንፍላወር ሲድ፣ ፓይን ናትስ በቃ ሲድስ ሚክስድ ሲድስ በጣም አሪፍ ናቸው። እኔ ለዛሬ ይሄንና ሰንፍላወር ሲድ ወስዳለሁ ማለት ሁለቱም በጣም ኢምፖርታንት ናቸው። ይሄን ግን በጣም ዲስ ማይ ፌቨሪት እና ጋይስ አሁን ይሄን ለዛሬ እነዚህን ገዝተናል። ግን በጣም ብዙ ነገሮች ያላገኛችሁ ብዙ ነገሮች አሉ። ዛሬ ማታ ምን የመጣ ነውና ሼልፎቹ ብዙ እቃዎቹ አልቋል በብዛት እና ብታገኙ ጥሩ የነበረው ምንድነው ግሪን ቲ ብታገኙ በጣም አሪፍ ነው። ሻይ ስጠጡ ደግሞ ማለት ነው ጋይስ በጣም ኢምፖርታንት ነገር ልንገራችሁ። የሚነክር ሻይ አትጠጡ ከቻላችሁ የሚነክር ሻይ አትጠጡ። የሚነክር ሻይ ግዴታ መጠጥ ካለባችሁ ደግሞ ምረጡ ፕላስቲክ የሌለው ማሸጊያው ፕላስቲክ የሌለው ቲ ባግ የሚባለው ፕላስቲክ የሌለው ክሊፐር የሚባል ብራንድ አለ ስፔሲፊክሊ። እሱን ካገኛችሁ ተጠቀሙ። ፒጂ ምናምን ፕላስቲክ አላቸው። ስለዚህ ሌላ ነገር ተጠቀሙ። ግሪን ቲ በተለይ በጣም ተጠቀሙ። ብላክ ቲም ከሆነ ተጠቀሙ። እነ ሽንኩርት ጋርሊክ፣ እነ ሽንኩርት ነጭ ሽንኩርት፣ እነ ቲማቲም ሽንኩርት ምናምን ስለምታውቋቸው ነው ያስገባኋቸው እንጂ በጣም ኢምፖርታንት ናቸው፣ እነሱ አስፈላጊ ናቸው። እና ደግሞ ሌላ በጣም የሚረሳ ነገር ደግሞ ምንድነው እኔ ቤት ስላለኝ ያልገዛሁት ምስር ሌንትልስ በጣም ኢምፖርታንት ነው ጋይስ። ሌላ ደግሞ ማለት ሳልነግራችሁ ማልፈው ነገር ምንድነው ፍሮዝን ሴክሽን ላይ ሲደርሱ ማለት በጣም ቼክ አድርጉ። ፍሮዝን አትክልቶች በጣም የተሻሉ ናቸው። ፍሮዝን ቤሪዝ፣ ፍሮዝን ቬጂቴብልስ ኤንድ ኤቭሪቲንግ የኒውትሪሽን ኮንቴንታቸው በጣም ጸዴ እና ከቻላችሁ እነሱ ተጠቀሙ። በተለይ ከእርጎ ጋር በተለይ ጂም የምትሰሩ ሰዎች ምናምን ፍሮዝን ቤሪዝ፣ እርጎ፣ ፒነት በተር ምናምን አድርጋችሁ እንደዚህ ነገር መጠቀም ይቻላችሁ። ቁርስ በሉን በፖሬጅ እርጎ፣ ብሉቤሪስ ምናምን በጣም አሪፍ ናቸው። እና ጋይስ ለዛሬ ይሄንን ገዝተናል። ያላገኘኋቸው ብዙ ነገሮች አሉ። ምስር፣ አተር፣ ኪምቺ ፈልግ ነበር። የኮሪያ ምግብ ነው። በጣም ኢምፖርታንት ነው ገት ማይክሮፍሎራችንን ለማስተካከል ማለት። እና ደግሞ ሌላ ደግሞ ሲድ ማድረሰው ሲድ ደግሞ ምንድነው ፌኑግሪክ አብሽ አሁን ስላላገኘሁ ነው እንጂ ማለት አብሽን መርሳት የለባችሁም ጋይስ። አጠቃቀሙን ደግሞ ማለት ነው እንዴት መጠቀም እንዳለባችሁ ምናምን በሌላ ቪዲዮ ሳይያችሁ። ዛሬ ፓርት 1 ነው። ብዙ ገና የቀሩ ብዙ ቾኮላት፣ ዳርክ ቾኮላት፣ ካን ቶማቶ ብዙ የቀሩ ምግቦች አሉ። በጣም ኢምፖርታንት የሆኑ በትንሽ ብር ልገዛችሁ የምንችልና ለጤናችን በጣም ጠቃሚ የሆኑ ምግቦች ማለት ነው። በሚቀጥለው ፓርት 2 አሳያችኋለሁ። ዛሬ ስንት ብር እንደከፈልኩኝ ያሳያችኋለሁ። ለዚህ መጨረሻ ላይ እንገናኝ። ይመቻችሁ። Not bad, is it?
ስለዚህ ይሄ ጋይስ ስንት ብር እንደመጣ ለዚህ ሁላ ነገር 25 ብር ነው። Can't see the fucking thing, man. You do it again once. Okay, is it? Alright, pay, fuck it, pay. Okay, there he is. ይሄው እንግዲህ ይሄው አንድ ባግ ሙላ 25 ብር። እስቲ ከቴስኮ ጋር ብናወዳድረው ደግሞ ማለት በጣም ውድ ነበር። ቴስኮ ይወዳል ብዬ አስባለሁ። እና ይሄን ያስወደደው ምን ተቀል ኦሊቭ ኦይል ነው። በቃ አሁን ኦሊቭ ኦይል ደግሞ በየሳምንቱ አልገዛም። ገባችኋ? ኦሊቭ ኦይል አንዴ በወር በሁለት ወር ምናምን ሰው ለምገዛው ዛሬ ያስወደደው ኦሊቭ ኦይል ምናምን ነው እንጂ ብዙ ነገሮቹ 8 ብር ነው። አስቡት ኦሊቭ ኦይል 8 ብር፣ ሌላው ነገር 17 ብር ነው። ስለዚህ ጋይስ ይኸው ዛሬ የመጀመሪያው ፓርቱ ቪዲዮ ይሄ ነው እና ጋይስ ለጤናችሁ በጣም ተጠንቀቁ። መበሉትን ነገር እያወቃችሁ የምግብ ፋብሪካዎች ሙስና ምናምን የበዛባቸው ናቸው። ዓለም ላይ የሚደረገው ነገር በጣም የከፋ ነው። ምን እንደሚያደርጉ ሌላ ቪዲዮ ሰርቼላችኋለሁ። ግቡና እዩት፣ በጣም ያስገርማችኋል። በሚቀጥለው ቪዲዮ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ይመቻችሁ።